ጸጋና ሰላም ይብዛላችሁ። እንደምን ቆያችሁ? በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ጸጋ ይብዛላችሁ፣ ሰላማችሁ ይብዛ። የእግዚአብሔርን ቃል ለመስማት ጥቂት ደቂቃ ይኑራችሁ። ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳትረሱ። ጸጋ ይብዛላችሁ። ወደ ዛሬው ሐሳብ እንመለሳለን። በጌታ ተባረኩ። ጸጋ ይብዛላችሁ። ወደ ላይም አረገ፣ መርኮንም አስተጋባ። እግዚአብሔር አምላክ ሆይ አንተ በዚያ ትኖር ዘንድ ከአመፀኞችም ሳይቀር ከሰዎቹም ስጦታ ተቀበል። ሸክማቸውንም በየዕለቱ የምትሸከምልን አዳኝ አምላካችን ጌታ ይባረክ። አምላካችን የሚያድን አምላክ ነው። ከሞትም ማምለጥም የምንችልበት በጌታ በእግዚአብሔር ነው። በእርግጥም እግዚአብሔር የጠላቶቹንም ራስ በኃጢአታቸውም የማይነጹ ሰዎችም ጠጉር አናትን ይፈነካክታል። ጌታ ሆይ ጌታ እንዲህ ይላል፣ ከባሳንም መልሼ አመጣቸዋለሁ፣ ከባህርም ጥልቅም አውጥቼ አመጣቸዋለሁ። እግርህ በጠላት ደም ውስጥ እንዳይጠለቀልቅ የውሾችህም ምላስም ከጠላት ድርሻ እንዳያገኝ ነው። አምላክ ሆይ የክብርን አካሄድ ታይ። ይህንም አምላኬና ንጉሴ ነው። ወደ ቤተ መቅደስ የሚያደርስ የክብር አካሄድ ነው። መዝሙርን ከፊቴ መሰዊያን የሚጫወተው ከኋላም ሆኖ ሲሄድ ከበሮንም የሚመቱ ቆነጃጀት በመካከላቸው ነበር። እግዚአብሔር በጉባኤ ያመሰግኑታ። ከእስራኤል ምንጮች የተገኙ እግዚአብሔርን አመሰግኑት። የሚመራቸው ትንሹ ብንያም ነው። በዚያም በብዙ የሚቆጠሩ የይሁዳ መሳፍንት እንዲሁ ደግሞም የዙልባቤልና የንፍታሌም መሳፍንት ይገኛሉ። እግዚአብሔር ሆይ ኃይልንም ይዘዛ። አምላክ ሆይ ቀድሞ እንዳደረገልህን አሁንም ብርታትን አሳየና። በኢየሩሳሌም ስላሉ ቤተ መቅደስ ነገስታትን እጅ መንሻ ያመጡልሃል። በሸለቆ መካከል ያሉት አራዊት በህዝብ ጥጆች መካከል ያሉ የኮርማን መንጋ ገስጽ። ብርም ይገበሩ ዘንድ ይንበረከኩ። ጦርነትም የሚወድ ህዝቦች በትናቸው። መካንንትንም ከግብጽ ይመጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገስታት ሆይ ለእግዚአብሔር ዘምሩ፣ ለጌታ ተቀኙ። ከጥንት ጀምሮ ከነበሩ ሰማያት በላይ ለመጣ በኃይሉ ድምፅ ለማስገባባት ዘምሩ። ግርማው በእስራኤል ላይ ኃይሉም ከደመና በላይ ነው። እግዚአብሔር ብርታት ያንተ ነው በሉት። እግዚአብሔር ሆይ አንተ በመቅደስ ድንቅ ነህ። የእስራኤል አምላክ ለሕዝብ ኃይልና ብርታትን ይሰጣል። እግዚአብሔር ይባረክ። አሜን። የእስራኤል አምላክ እግዚአብሔር ይባረክ። ተባረክ።